ታማኝ የተባሉ የመረጃ ምንጮች ዛሬ ስለ ሪያል ማድሪድና ቪኒሺየስ አዲስ መረጃዎችን ይዘው ብቅ ብለዋል። ከነዚህ መካከል ዴቪድ ኦርነስቴል የሚከተለውን ብለዋል። አብዛኞቹ የሪያል ማድሪድ ቦርድ አባላት የቪኒሺየስ የደሞዝ ወይም የውል ጥያቄ በጣም የተጋነነ እንደሆነ ስለሚያምኑ 150 ሚሊዮን ፓውንድ መክፈል ለሚችል ለማንኛውም ክለብ እንዲሸጥ ድምጽ ሰጥተዋል። ቪኒሺየስ ከጥቂት ቀናት በፊት ከአርሰናል ጋር በግል ጥቅማ ጥቅሞች ላይ ከተስማማ በኋላ አርሰናሎች ለሪያል ማድሪድ ኦፊሻላዊ የዝውውር ጥያቄ ለማቅረብ በትዕግስት እየጠበቁ ይገኛሉ ሲል ዴቪድ ኦርነስቴል መረጃውን አሰራጭቷል። በሌላ በኩል ሩድራ የተባለው ታማኙ የመረጃ ምንጭ በቪኒሺየስ እና በሪያል ማድሪድ መካከል የሚደረገው ስብሰባ ለረቡዕ ተይዟል። ማድሪድ ያቀረበው የመጨረሻ የውል ማደሻ ጥያቄ የመጨመር ምንም አይነት ፍላጎት የለውም። ቪኒሺየስ ወደ 30 ሚሊዮን ዩሮ ገደማ የጠየቀ ሲሆን ማድሪድ ግን 22 ሚሊዮን ዩሮ ብቻ ዋጋን አቅርቧል። በማድሪድ ውስጥ ያሉ ተጽዕኖ ፈጣሪ አካላት ተጫዋቹ እንዲሸጥ ይደግፋሉ። በአርሰናል በኩል ያለው ተስፋ እየጨመረ መጥቷል። የዝውውር ዋጋውም ወደ 150 ሚሊዮን ዩሮ ገደማ እንደሚሆን ገምተዋል። የቪኒሺየስ የቅርብ ሰዎች ከአርሰናል ጋር እየተደረገ ግንኙነትን ማስተባበላቸውን ቢቀጥሉም ለዝውውሩ ቅርብ የሆኑ ምንጮች ግን ቤርታና አርቴታ በከፍተኛ ሁኔታ የተሳተፉበት ንግግር እንዳለ ይናገራሉ።